ዴርቶጋዳ ደራሲ ይስማዕከ ወርቁ። ቅድመ ታሪክ አሜሪካ በኢትዮጵያ አቆጣጠር 1989 ዓመተ ምህረት በአሜሪካ አየር ኃይል ቢሮ ውስጥ የተቀመጠውን ጥቁር ዶክሜንት የክፍሉ ዋና አዛዥ ሲያገላብጡት ከቆዩ በኋላ ሰፊው ጠረጴዛ ላይ በብስጭት ወረወሩት። የአሜሪካ አየር ኃይል አባል የነበረው ጌራ ከተልእኮው እስከ ዛሬ አልተመለሰም። ባለክንፉ ፓይለት በመባል ይወደስ የነበረው ጌራ ከተሰወረ ጊዜ ጀምሮ የአሜሪካ አየር ኃይል አባላትና የጦር መኮንኖች ስሙን ሳያነሱት ውለው አያውቁም። ይህ ኢትዮ አሜሪካዊ ወጣት ፓይለት ከመሰወሩ በፊት በአሜሪካ የህዋ ምርምር ማዕከል ናሳ ውስጥ ስሙ ከገነነው ዕውቁ ኢትዮጵያዊ ሳይንቲስት ኢንጂነር ሻጊዝ እጅጉ ጋር በተደጋጋሚ አብሮ ታይቷል ይባላል። ከመሰወሩ በኋላም የአሜሪካ መንግስት ኢንጂነር ሻጊዝን መርምሮት ነበረ። እርሱ ግን ስለ ጉዳዩ እንደማያውቅ ተናግሮ ድርቅ አለ። በአነስተኛዋ የጦር አውሮፕላን ወደ አፍሪካ እንደበረረ የሚጠረጠረው ጌራ ግን እስካሁን ድረስ ሊገኝ አልቻለም። ይህ ከሆነ ከሁለት ዓመት በኋላ ዕውቁ የሚሳኤል ባለሙያ ኢትዮ አሜሪካዊው ሳይንቲስት ኮሎኔል ፍስሐ ስለ ረጅም ርቀት ተወንጫፊ ሚሳኤል የጀመረውን ቀመር በጅምሩ ጠረጴዛው ላይ ትቶት ተሰወረ። ኢትዮጵያ በሚል ቅጽል ስም የሚጠሩት የሥራ ባልደረቦቹም ደርቀው ቀሩ። ስለ ኢትዮጵያ በስሜታዊነት ሲናገር ይቀልዱበት ነበረ። አንዳንዴም አንተ ሰው ወይ መንግስቱ ኃይለማርያም ነህ ወይም መንግስቱ ኃይለማርያምን ውጠኸዋል እያሉ ሲቀልዱበት ስቆ ዝም ይል ነበረ። ይህ ኢትዮ አሜሪካዊ የሚሳኤል ሳይንቲስት ከጭንቅላቱ በቀር ይዞት የጠፋው ቤዛቢስቲን የለም እየተባለ ቢወራም ሀብቱን ግን ከመሰወሩ በፊት ወደ ኢትዮጵያ እንዳሸሸ የአሜሪካ የመረጃ ሰዎች ደርሰውበታል ይባላል። ይህ ሰው በጠፋ በሦስተኛው ቀንም የናሳው ሻጊዝ እጅጉ ከአንተ ጋር አብሮ ታይቷል በሚል ተመርምሮ ነበር። እርሱ ግን አሁንስ ከኢትዮጵያ ያመጣችሁት ዶሮ ካለ እሱም ቢጠፋባችሁ እኔ ዘንድ እንዳትመጡ ሰጋው ሲል ተሳለቀ። እስራኤል መጋቢት 1990 ዓመተ ምህረት በቴል አቪቭ አቅራቢያ ምድር ውስጥ በተገነባው ህቡ የምርምር ጣቢያ ውስጥ በሥራ ከተጠመዱት ሳይንቲስቶች መካከል ሁለቱ ኢትዮጵያውያን ሳይንቲስቶች ሳይታሰብ የውሃ ሽታ ሆኑ። እነዚህ ሳይንቲስቶችን ለመያዝ የእስራኤል ኮማንዶች ያልመነቀሩት ጓዳ ጎድጓዳ የለም ነበር። ነገር ግን እስካሁን ሊያገኟቸው አልቻሉም። ሰሜን ኮሪያ መስከረም 1991 ዓመተ ምህረት የኮሪያ ዘማች ከነበሩትና ኮሪያ ከቀሩት ኢትዮጵያዊ አባቱና ከአንዲት ኮሪያዊት የተወለደው ኢትዮ ኮሪያዊ ሳይንቲስት በሮቦቶች ከሚታገዘው ህቡ የኒውክለር ማብለያ ጣቢያ ውስጥ መሰወሩ በሚስጥር እንዲያዝ ተደረገ። ፍለጋው እስካሁን ድረስ ቀጥሎ ነበር። የበላው ጅብ ሊጮህ አልቻለም እንጂ። ህንድ ነሐሴ 1992 ዓመተ ምህረት ዕውቁ የኮምፒውተር ሳይንስ ሊቅ ግርማቸው ዘለቀ የሂማሊያ ተራራዎችን ለመጎብኘት እንደሄደ እስከ ዛሬ ድረስ አልተመለሰም። በሄሊኮፕተር የታገዘው የህንድ ፖሊሶች አሰሳ መና ሆኖ ቀረ። በሂማሊያ ተራራዎች መሃል ቀልጦ የቀረው ግርማቸው
ለህንድ አስፈላጊ ሰው ነበር ይባላል። ሩሲያ ጥቅምት 1994 ዓመተ ምህረት ወደ ቀድሞዋ ሶቪየት ኅብረት ለትምህርት ከተላኩት ኢትዮጵያውያን መካከል አንዱ ከመሄዱ በፊት አሞራው በሚል ቅጽል ስም ይጠራ ነበረ። ባለብሩህ አእምሮ ከመሆኑም በላይ ራሽያ ያየችበት ልዩ ተሰጥኦ በቀላሉ እንዳትለቀው ግድ አላት። ነገር ግን የራዳር ቴክኖሎጂ ሳይንቲስቱ አሞራው ከሩሲያ እጅ ከወጣ ከ4 ዓመት በኋላ አንድ የሩሲያ ጋዜጣ የመጥፋቱን ዜና አተመው። ቻይና ታኅሳስ 1995 ዓመተ ምህረት ኢንጂነር ሻጊዝ በሚስጥር ወደ ቻይና በሮ ነበር። ባልታወቀ ምክንያት ድርድሩ አልሰመረም። ዕውቁ የናሳው ሳይንቲስት ኢንጂነር ሻጊዝ እጅጉ ለቻይና የውሃ ምርምር ተቋም እንዲሰራ ቻይና ያቀረበችለትን ረብጣ ገንዘብ ረግጦ ሆንግ ኮንግን በለቀቀ ማግስት በቻይና የውሃ ምርምር ውስጥ ተቀጥሮ ይሰራ የነበረው ኢንጂነር ኢዩኤል አጥናፉ መሰወሩ ከቻይና የደህንነት ሰዎች ጆሮ ደረሰ። አንዲት ድምፅ አልባ አውሮፕላን ከቤቱ ጀርባ በድቅድቅ ጨለማ ስታርፍ ኢዩኤል ያለውን ሀብት በሙሉ በባንክ ወደ ኢትዮጵያ ለአንድ መነኩሴ አዛውሮ መመለሱ ነበረ። መነኩሴው ደውለው ገንዘቡ እንደደረሳቸው ከነገሩት ከ40 ደቂቃ በኋላ ከቤቱ ጀርባ ባረፈችው ድምፅ አልባ አውሮፕላን ቻይናን ለቆ ወጣ። ሆንግ ኮንግ በቻይና ኮማንዶች ብትታመስም ኢትዮጵያዊው የቻይና የውሃ ሳይንቲስቶች ባልደረባ የትም ሊገኝ አልቻለም። የቻይና የደህንነት ሰዎች የኢዩኤልን መሰወር ከኢንጂነር ሻጊዝ ወደ ቻይና መጥቶ መመለስ ጋር ቢያያይዙትም እስካሁን ግን የተረጋገጠ ነገር አልተገኘም። ኩባ ጥር 1995 ዓመተ ምህረት ፊደል ካስትሮ አንድ መርዶ ተነገራቸው። መርዶውን እንደሰሙም ወዲያው ላልተወሰነ ጊዜ ከኩባ ማንም እንዳይወጣ አዘዙ። የኩባ ኬላዎች በሙሉ ተዘጉ። የኩባ አውሮፕላኖችም ላልተወሰነ ጊዜ ከበረራ ታገዱ። በዚያች ቀን ያልተፈተሸ ነገር ቢኖር የፊደል ካስትሮ ኪስ ብቻ ነውም ተብሎ ተቀልዷል። ተራ ሕዝብ ማመላለሻዎችና የቤት መኪናዎች በየመንገዱ በሰልፍ ተፈተሹ። ከሰማይ ጠቀስ ፎቆች እስከ ደሳሳ ጎጆዎች ተመረቀሩ። ኩባ ደብቃ ያኖረችው ኢትዮጵያዊ የሜዲካል ላብራቶሪ ሳይንቲስት ግን የትም ሊገኝ አልቻለም። የትም። ኢትዮጵያ 1961 ዓመተ ምህረት ጀንበር በአዲስ አበባ ሰማይ ላይ ልትጠልቅ አቅላልታ ነበረ። አንድ የተበሳጨ መነኩሴ በብስጭት የምንኩስና ቆቡን ከራሱ ላይ መነጨቀው። ከራሱ ላይ የመነጨቀውን የምንኩስና ቀይ አስኬማ ከአዲስ አበባ እምብርት አቡነ ጴጥሮስ ሐውልት ግርጌ ወርውሮ ሲጥለው በዚያ የሚያልፉ መንገደኞች በትንግርት እየተመለከቱት ነበረ። ከአራዳው ጊዮርጊስ ቤተክርስቲያን በታች ወደሚገኙት መሸታ ቤቶች እየተገላመጠ ወርዶ አማርጦ ገባ። ሲጠጣ ቢያመሽም ሽንቱ ከመምጣቱ በቀር ፍንክች አላለም ነበረ። አሁንም ብቻውን እየተበሳጨ ከማንም ጋር ታንቲራ ሳይገጥም የጠጣበትን ሸህሬታ ከፍሎ ሲወጣ በምናምንቴ የተወጠቀችውን ከረጢቱን በጉያው አጥብቆ ይዞ ነበር። ወይኔ ዲዲሞስ ይላል በየደቂቃው። ከአሁን ወዲህ ማንም አባ ዲዲሞስ ብሎ እንዳይጠራኝ፣ ማንም። እኔ አያሌው በላዩን ነኝ። አያሌው ጀግናው፣
ጀግናው አያሌው እንደ ዝንጀሮ ጭሮ ያደገው። ማንም ካሁን በኋላ አባ ዲዲሞስ ብሎ እንዳይጠራኝ። ማንሽም አባ እንዳትኝ፣ አባሽን ፈልጊ እያለ ወደ አቡነ ጴጥሮስ ሐውልት ተመለሰ። ሽንቱ ፊኛውን እንደ ንፋፊት እንደወጠረው ነበረ። ከአቡነ ጴጥሮስ ሐውልት ላይ ሽንቱን በረጅሙ እያንፎለፎለ አንተ ድንጋይ እሸናብሃለሁ ሲል በአካባቢው የሚያልፉት ሰዎች መንገዳቸውን ገተው መሳቅ ጀመሩ። አንተ ድንጋይ እሸናብሃለሁ፣ ይኸው እኔ ግን አለሁ። እንቁለለጭ፣ አንተ ግን ድንጋይ ሆነሃል። ድንጋይ ሆነ ቀረ። ተው ብዬ አልነበረም? አንተ ድንጋይ፣ ክፉ ቀንን ማለፊያ ጥበብ አልነገርኩም ነበር? አንተ ድንጋይ፣ ሆን ብለህ ነው፣ ሆን ብለህ። ክፉ ቀንን በጥበብ ከማለፍ በላይ ጥበብ የለም ድንጋይ። ይህንንም ነግሬህ ነበር። ይህቺ ደም መላስ የለመደች ሀገር የምትለወጥ መስሎሃል? ቴዎድሮስን በላች፣ አልተለወጠችም። ገብርዬን በላች፣ አልተለወጠችም። ምኒልክ ደከመላት፣ አልተለወጠችም። ፋሲልን በላች፣ አልተለወጠችም። አሉላን በላች፣ አልተለወጠችም። አንተንም በላች፣ ይኸው አልተለወጠችም። የበላይን ደም ጠጣች፣ ይኸው መች ጠረቃች። ስንት ጀግኖች ሞቱላት፣ ፍጹም አልተለወጠችም። አልነገርኩም ጴጥሮስ? አልነገርኩም? አትሰማማ። ወይኔ ዲዲሞስ፣ ወይኔ አያሌው በላይነህ፣ አንተ ብትኖር ኖሮ የኔ አቡነ ዲዲሞስ ባል ነበር። የዚች ሀገር ዕጣ ፈንታ በእጃችን ይወድቅ ነበር፣ እንለውጣት ነበር። ግን ሞትክ። ተው እያልኩ ሞትክ። ጵጵስና ሳትሾመኝ ሞትክ። እኚኛው ጳጳስ የዳጋ እስጢፋኖስ ገዳም እምበኔት እንኳን ያድርጉኝ ብላቸው ከለከሉ። አባ ጀንበሩን ሾሙት። አንተ ብትኖር ግን ወንበዴዎች ጳጳስ ሆኖ አይሾሙም ነበር። እኔና አንተ የምናውቀው የዚች ሀገር ውድ ሚስጥር በወንበዴዎች እጅ አይገባም ነበር። አፈር ብላ። አፈርስ በልተሃል አንተ ድንጋይ። እሸናብሃለሁ አንተ ድንጋይ። ስልጣን ፈልጌ እንዳይመስልህ። አበምኔትነት ስልጣን አለመሆኑን ታውቃለህ። ጵጵስናም ተራ ነገር መሆኑን አታጣውም። ለምን ስልጣኑን ሳትሰጠኝ ሞትክ? ለግንሌ እንዳልሆነ እያወቅ ለዚች ሀገር ታላቅ ሥራ ልሰራ ተስማምተን ከዳኸኝ። አንተ ድንጋይ። እሸናብሃለሁ አንተ ድንጋይ። ጓደኞቼ ተመችቷቸው በማርቼዲስ ሲንሸራሸሩ ይኸው አንተ ድንጋይ ሆነ ቀረ። ድንጋይ። እሸናብሃለሁ እያለ ሲለፈልፍ አንድ ወጣት ድንጋይ አይደለም፣ ድንጋይ አይደለም እያለ በደም ፍላት ዘሎ ግብ ግብ ገጠመው። ድንጋይ ነው። ሐውልቱ ላይ ሲሸናበት የነበረውን ዕቃውን አራግፎ ወደ ሱሪው ሰገሰገው። ድንጋይ ነው፣ ድንጋይ አይደለም። ዕድሜው በግምት ወደ 25 ዓመት የሚጠጋ ወጣት ተንተገተገ። ወጣቱን ያውቀዋል። በዚያ ወቅት አለ የሚባል ገጣሚ መሆኑን ያውቃል። ይህን ወጣት እዚያው አቡነ ጴጥሮስ ሐውልት አጠገብ ማስታወቂያ ሚኒስቴር ስብሰባ ሲገባ በጊዜ አይቶት ነበር። ወጣቱ ከስብሰባው ሲወጣ ጠብቆ ሐውልቱ ላይ ሽንቱን መሽናቱ፣ ከወጣቱ ጋር ግብ ግብ መግጠሙ፣ ሁሉም ወጥመዱን በትክክል ማጥመዱንና ወጥመዱም በጊዜ መያዙን እያረጋገጠለት ነበረ። አንገት ለአንገት ተናነቁ። በቡጢ ሲቃመሱ ያ ወጣት በትክክል ጸጋዬ ገብረ መድኅን መሆኑን እያጤነ ነበረ። ማስታወቂያ ሚኒስቴር ተሰብስበው የነበሩት ሰዎች ገላገሏቸው። ወጣቱ ገጣሚ እየተበሳጨ ቤቱ ሲገባ በቅርብ ርቀት ሰውየው እየተከተለው ነበረ። ጸጋዬ ሌሊቱን አልተኛም፣ ሲጽፍ አደረ። ጴጥሮስ ያቺን ሰዓት የተሰኘውን ቲያትር
በዛች ሌሊት ጽፎ እንዳገባደደ በደረቀው ሌሊት የሚጽፍበት ቤት በር ተንኳኳ። በሩ እንደተከፈተ ሰውዬው ዘው ብሎ ወደ ውስጥ ገባ። ያኔ ጸጋዬ እየተንቀጠቀጠ ነበረ። በኋላ ግን ሊያጠቃው እንዳልመጣ ተገነዘበ። እንዲያውም በዛች ሌሊት የጻፈውን የቲያትር ረቂቅ አንስቶ ወረቀቶቹን እያተረማመሰ እኮራባለሁ፣ ገና ዓለም ሳታስበው ታከብራለች። ብዕርን ወደ ሰገባው እንዳትመልሰው። አየህ፣ ይህች ሀገር ሕዝብ አላት፣ ሰው ግን ፈጽሞ የላትም። እንጨት ብቻውን ቆሞ ቤት አይሰራም፣ ሀገር ያስፈልገዋል። ሕዝብም ብቻውን ሀገር አይሆንም፣ አንድነቱን የሚጠብቅ ካስማዎች ያስፈልጉታል። የዚች ሀገር አንድነት ካስማዎች እነ ቴዎድሮስ እነ ሚኒሊክ አሁን የሉ። አንተ እነሱ መሆን አትችልም። ራያቸውን ብትጋራ ግን እነርሱን ትተካቸዋለህ። እነርሱን ለመተካት ደግሞ ግዴታ የኢትዮጵያ ንጉሠ ነገሥት መሆን አይጠበቅብህ። ንግግሩን አቁሞ ቅንድቡን አይኑ አፋፍ ድረስ አንጠለጠለና የጸጋዬን አይነ ውሃ ጠልቆ መረመረው። ጸጋዬ ምንም መልስ አልሰጠውም። በአግራሞት እየተመለከተ ዝም አለው። በምናምንቴ ነገሮች ከተወቀጠችው ከረጢቱ ውስጥ አንድ ሰፊ ብራና መጀረጠና ጠረጴዛው ላይ ዘረጋው። የነተበው ጥንታዊ የብራና ገጽ ላይ በቀይ ቀለም የተቀረጸ ካርታ ይታያል። ጽሑፉም በጥንታዊ የግዕዝ ቋንቋ የተጻፈ ነው። የወለል ምንጣፍ በሚያክለው የብራና ገጽ ላይ በጥቁር ቀለም 444 የሚል ቁጥር ከላይኛው ህዳግ ላይ ይታያል። ማለልኝ አለው ጸጋዬን። በኢትዮጵያ አምላክ ማለልኝ አለው። እንደገና መጽሐፍ ቅዱስ ውስጥ በቀይ ቀለም የኢትዮጵያ ካርታ የሳለበትን ገጽ እያወጣ ጸጋዬም እጁን መጽሐፉ ላይ ሳያቅማማ አሳረፈ። ቲያትሩን ጽፈ ጨርሰዋል አለው ጽልቻ ውስጥ እጁን ልኮ ሌላ ነገር እየበረበረ በግርድፉ። ጸጋዬም መለሰለት፣ ጥሩ፣ ይህ ደግሞ ለቲያትሩ መዝጊያ የገጠምከው ግጥም ነው። ጸጋዬ ለጴጥሮስ ያቺን ሰዓት ቲያትር መዝጊያ የጻፈውንና ሰቆቃወ ጴጥሮስ የሚል ርዕስ የሰጠውን ግጥም አንስቶ ሰውየው ድምፁን ዘለግ አድርጎ አነበበው። ድምፁም እንደ ሐምሌ ነጎድጓድ አስገምጋሚ ነበረ። ገጣሚ በሆነ አለ ጸጋዬ በልቡ አነባበቡ ደስ ብሎት። ግጥሙን አንብቦ እንደጨረሰ ግሩም ነው፣ ይበል ነው፣ ጨብጠኝ አለ። ሰውየው በደስታ ሰክሮ ሲጨብጠው መዳፉ አንበሳ የሚሰባብር ያህል ጠነከረበት። ጨብጦ ሲነቀንቀው እጁን ለመንቀል የሚታገል መሰለው። አጥብቆ ቢመታው ኖሮ በአንድ ስንዘራ ሕቅ እንደሚያደርገው አመነ ጸጋዬ። ከዚያም ሁሉም ነገር ገባው። ነገር ፈልጎኝ ነው ለካ። መልካም፣ አሁን ነገሩ ተለወጠ ማለት ነው። አንድ ሥራ ላዝህ ነበር፣ ከባድ ሥራ። አሁን ግን በቀላሉ ሥራውን እንዲህ እናድርገው አለ። በሌላ አጭር ብራና ላይ የሰፈረ የቃላት ዝርዝር እያወጣ እነዚህን ቃላት እዚህ ግጥም ውስጥ በታትነት ደባለቃቸዋለህ። አዘበራርቀ ዝራቸው። ለግጥም ጉልበት ከመሆናቸውም በላይ እኔም ከእንግዲህ ይህን ከረጢት ይዤ አልንከራተትም። በላ ዝራቸው። ጸጋዬ የተሰጠውን ቃላት በጻፈው ግጥም ውስጥ በታትኖ ዘራቸው። ቃላቱ 48 ናቸው። ሰውየው በአድናቆት እንደገና ጨበጠውና 48ቱ ቃላት የተዘረዘሩበትን ግጥም እየተመለከተ በሌላ ወረቀት ላይ አንድ ጉጥ ያለው መስቀል መሳል ጀመረ። በመስቀሉ ላይም አያሌ ቁጥሮችንና አንዳንድ ከባባድ ቃላትን ከቀረጸበት በኋላ ሰቆቃወ ጴጥሮስ የሚለውን ምስጢራዊ ግጥም
በብራና ወረቀት ላይ